ክርስቶስ መድኃኒነ መጻ ወሐመ ወበሕማማቲሁ አድኀነነ። መድኃኒታችን ክርስቶስ መጥቶ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። ለጥያቄዎቻችሁ መልስ በሚለው ዛሬ በርካቶች በሕማማት ውስጥ ምንድነው እምጸልየው ውዳሴ ማርያም ይጸለያል ወይ ብላችሁ ለጠየቃችሁኝ መልስ እንዲሆን ነው። በጸሎቱ ጉዳይ ብቻ ሳይሆን ስግደቱስ ድንገት ዛሬ ቤተክርስቲያን መሄድ ያልቻለ ሰው ሁሉ እንዴት ነው መስገድ ያለበት፣ በቤቱ ሆኖ በሚሰግድበት ጊዜ እንዴት ሆኖ ይሰግዳል የሚለውንም እንድንመለከት ነው። እግዚአብሔር አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብርና ምስጋና ይግባው። እንግዲህ ሰሙነ ሕማማት ስርዓቱ ጸሎቱ ከሌላው ጊዜ ለየት ያለ ይሆናል። በሰሙነ ሕማማት ውስጥ የማይደረጉ ነገሮች ለምሳሌ ሐሙስ ስርዓተ ቅዳሴን የሰራበት ስጋውና ደሙ ምስጢርን ያሳየበት ቀን ስለሆነ ሐሙስ ይቀደሳል። ሐሙስም ሲቀደስ እንደሌላ ጊዜ ቅዳሴ ሳይሆን ከሌሎቹ ቅዳሴዎች ለየት ያለ ነው። ካህናቱ ያውቁታል። የሚቀደሰው በውስጡ የሚታለፉ ቀለሞች ይኖራሉ። ለዛን ቀን ወይም ደግሞ የሚጨመሩ አይነት አሉ። ያቀዳደሱ ስርዓት ሁሉ ነገሩ ህግና ስርዓት አለው። በአጠቃላይ ሰሙነ ሕማማት ውስጥ 5500 ዘመን በኃጢአት በጨለማ የነበርንበትን ስለምናስብ በዚህ ጊዜ ውስጥ ምንድነው መጸለይ ያለብኝ ብለው ሰዎች ይጠይቃሉ። እንዳልኳችሁ ቅዳሴ አይቀደስባቸውም ከሐሙስ በስተቀር። ከዛ ውጪ መስቀል መሳለም የለም። ምእመናን ሲገናኙ ሰላምታቸው እንደምታውቁት በአም ሆነው አምሃ በማቅረብ ዝቅ በማድረግ ባለ ሁኔታ ነው። ሕማማቱን ሁሉ ለምን ይሄ የሆነ ይሁዳም ከእሑድ ከሰዓት ጀምሮ ጌታን ለማስያዝ ያስብ ስለነበር እነሱም ሊይዙት ሊገሉት ያስቡ ስለነበረ ሕማማቱን በመናስብባቸው በዚህ ጊዜ ውስጥ ሁሉ ይሁዳ በሰላምታ ጌታውን ስለሸጠ ከዚህ የተነሳ ስርዓቱ ተሰርቷል። ስለዚህ በዚህ በሕማማት ውስጥ የምናደርጋቸው ነገሮች ምን አይነት ስርዓቶች አሉ የሚል ነው። በአጠቃላይ ግን ብዙ ሰዎች ውዳሴ ማርያም መጸለይ ይችላል ወይ በዚህ ጊዜ ምን ልጸልይ ነው? በዚህ ጊዜ እንደውም ጸሎት በጣም ብዙ የሚጸለይበት ነው። እንዳልኳችሁ የሚቀረው ስርዓት ያልኳችሁ በቤተክርስቲያን በየዕለቱ የሚደረገው የሰብሐተ ነግ እሱ በሕማማቱ ስለሚተካ ነው እንጂ ጸሎት እንደውም አብዝተን የምንጸልይበት ስግደት አብዝተን የምንሰግድበት ጊዜ ነው። ብዙ ሰዎች ግራ የሚገባቸው ውዳሴ ማርያም አይጸለይም የሚል ነው። ውዳሴ ማርያም ይጸለያል። እንደውም ሕማማቱን በቤተ መቅደሱ ስርዓቱን ስናደርስ መጀመሪያ ገና ተሰብስበን ትእዛዝ አለች። በተቀደሰች ቤተ ክርስቲያን ውስጥ በምንሰበሰብበት ጊዜ ሌሊት በምንሰበሰብበት ነግህ ላይ ሰለስት በምንሰበሰብበት እያለ በየሰዓቱ የተከፋፈለ አለ። በዛ ውስጥ ምንድነው የሚጸለየው ብላችሁ ካላችሁ ዳዊት ነው። ዳዊት ይጸለያል፣ ይከፋፈላል። ከዛ እንደገና ደግሞ መኃልየ ነቢያት 15ቱ የነቢያት ጸሎቶች አሉ። እንደገና ደግሞ 5ቱ መኃልየ ሶሎሞን አለ። እሱ ይጸለያል። ውዳሴ ማርያም ይጸለያል። ስለዚህ በሚጸለይበት ሰዓት እናንተ ግን እንደ ምእመንነታችሁ ምን ላድርግ ብላችሁ የተጨነቃችሁ ሰዎች ጸሎታችሁ ምን እንደሚሆን ልንገራችሁ። አብዝቶ የሚጸለየው መዝሙረ ዳዊት ነው። ብትችሉ በግዕዙ ካልቻላችሁ በአማርኛ። እንደውም መዝሙረ ዳዊት በየቀኑ ራሱ 30 ያህል ተከፋፍሎ 150 መዝሙር በየቀኑ ነው መጸለይ ያለበት። ያንን ከሥራ ብዛት የተነሳ ከአንዳንድ ሁኔታ የተነሳ ያልቻላችሁ ሰዎች ትኖራላችሁ። ሲገባችሁ ታደርጉታላችሁ። ስለዚህ አሁን ግን ዋናው በጣም የሚጸለየው ጸሎት አንዱ መዝሙረ ዳዊት ነው። መዝሙረ ዳዊት በቀን በቤተክርስቲያን ውስጥ ሙሉ ይደገማል። ሰኞ ላይ እንደዚህ፣ ማክሰኞ ላይ፣ ሮብ ላይ፣ ሐሙስ ላይ፣ ዓርብ፣ እነዚህ ሁሉ መዝሙረ ዳዊት የሚደገምባቸው ዋናው ነገር ነው። መዝሙረ ዳዊት ልክ ወደፊት የሚሆነውን የጌታን ነገር ስለሚያሳይ መዝሙረ ዳዊት አንዱ ትልቁ ጸሎት ነው። ሁለተኛ ወንጌል ማንበብ ትችላላችሁ። ወንጌል 4 ወንጌላውያት መጽሐፍ ቅዱሳችሁን ገልጣችሁ ማንበብ እሱ ራሱ ትልቁ ጸሎት ነው። አንዱ ትልቁ ጸሎት ነው። ሌላው ቅድም ያልኳችሁ የመኃልየ ነቢያት 15ቱና መኃልየ ዘሶሎሞን በመጽሐፍ ቅዱስ ውስጥ ያሉት እሱ ትልቁ ጸሎት ነው። ከዛ እንዳልኳችሁ ይሄ የነቢያቱ 16ቱም ነቢያት አበይት ነቢያት 4ቱና ደቂቅ ነቢያት 12ቱ በአጠቃላይ የነቢያት መጽሐፍ እሱም በየውስጡ በየገብረ ሕማማቱ ገብቶ እየተመረጠ የሚጸለይ የሚነበብ ነው። እሱም ይጸለያል። ሌላ ውዳሴ ማርያም አይቀርም።
ውዳሴ ማርያም አይቀርም። እንደውም ውዳሴ ማርያም ሙሉ ነው በየቀኑ የሚደገመው። እንኳን ሊቀር በየቀኑ ከሰኞ ጀምሮ ያለው ይደገማል እስተ እሁድ እስተ አንቀጸ ብርሃን። እርግጥ ነው ውዳሴ ማርያም የሰኞ ሕማማት ላይ ለምሳሌ እስተ አርብ ድረስ ይደግምና ወደ የቅዳሜው ላይ ሲመጣ ደግሞ ወደ ማክሰኞ ላይ ያመጣዋል። እሱ የራሱን የቻለ ስርዓት ነው። ስለዚህ ውዳሴ ማርያም በየዕለቱ ቢያንስ ያልቻለ የዕለቷን ይጸልያል። ከመዝሙረ ዳዊት ይጸልያል። ከ15ቱ ከተወሰኑት ነቢያት ጸሎት ይጸልያል። መኃልየ ዘሰሎሞንን ይጸልያል። እንደገና ከነቢያት ከ16ቱ ነቢያት ያለውን ይጸልያል። እንደዚሁ እያለ ደግሞ ውዳሴ ማርያም እስከ አንቀጸ ብርሃን ድረስ የሚችለውን ይጸልያል። ስለዚህ ጸሎት ድንገት እንደዚህ ገድላት መልካ መልኮችን እነዚህን ለማድረግ እነዚህ ጸሎቶች ስለተወሰኑ በእነዚህ ጊዜዎች በይበልጥ ይሄ ስለሚጸለይ፣ ስለዚህ ምእመናን ምን ልጸልይ ለምትሉ በተለይ እናንተ እኔ እንደው የሚታየኝን የራሴን ነው የምነግራችሁ። ካለው ሁኔታ አኳያ እንደው መዝሙረ ዳዊትና ውዳሴ ማርያምን ደግማችሁ ከነቢያት ደግማችሁ ወይም ወንጌል ደግማችሁ ሰምታችሁ ያንን ብታደርጉ አንዱ ትልቁ ነገር ነው። እግዚአብሔር ይርዳችሁ፣ በምሕረቱም በቸርነቱም ይጎብኛችሁ። ሌላው ስግደት ነው። ስግደት በትንሹ ብዙ ጊዜ ከአምስቱ ግዝት በዓላት የሚባሉ አሉ። የአምስቱ ግዝት በዓላት እነሱ ራሱን ችሎ ነው፣ ሌላ ጊዜ ነው የምነጋገረው። ይሄ ግን ሕማማት ውስጥ ቢያንስ ስንት ልስገድ ብሎ ለሚያስብ ጤነኛ ለሆነ ሰው እንደው በትንሹ ነው የምላችሁ፣ በትንሹ በቀን ውስጥ 200 ስግደት ሊሰግድ ይችላል። 200 ስግደት ሊሰግድ ይችላል። ለምሳሌ ልንገራችሁ። ጠዋት 3 ሰዓት ላይ፣ ቀን 6 ሰዓት ላይ፣ ከሰዓት 9 ሰዓት ላይ፣ ማታ ደግሞ እንደዚሁ 11 ሰዓት ላይ ለምሳሌ ጸልዩ በእንተ ጽናዛት እየተባለ በቤተ መቅደስ ውስጥ ስርዓቱ ሲደረግ የዛን ጊዜ 41 ኪራ ላይሶ 41 ኪራ ላይሶ ስግደት ይሰገዳል። በአንድ በኩል 20 በአንድ በኩል 21 እየተደረገ ይሄንን 4 ጊዜ እንኳን እናድርገው ብንል 164 ጊዜ እንሰግዳለን ማለት ነው። 164 ጊዜ የቻለ ከዛም በላይ ይሰግዳል። ግን ይሄ ነው። ያልቻለ ደግሞ እንደውም ህሙም የሆነ ሰው ከዚህ ሁሉ እግዚአብሔር ነፃ ያደርገዋል፣ ያውቀዋል። እግዚአብሔር በደዌ ታሞ አልጋ ላይ ተኝቶ ቆመ ስገድልኝ አይለውም ኢየሱስ ክርስቶስ፣ ምሕረቱን ለሁሉም ይላክልን። ስለዚህ በትንሹ 164 ጊዜ 41 ጊዜ እንኳን 4 ጊዜ ብናደርገው ማለት ነው። ይሄ እንግዲህ እግዚአብሔር ፍጹም ጤናውን ሰጥቶ በረከቱ ሰጥቶ የሚችል ሰው በመቅደሱ የሚሰበሰቡ ሁሉ በአንድ ላይ እያረፉ የሚያደርጉት ነው። 41 ጊዜ 3 ሰዓት ላይ ክርስቶስን በፍርድ አደባባይ ያቀረቡበት፣ 6 ሰዓት ላይ የሰቀሉበት፣ 9 ሰዓት ላይ ነፍሱ የወጣችበት፣ 11 ሰዓት ላይ ወደ መቃብር የወረደበትን በማሰብ እንኳ 41 ግርፋቱን በማሰብ 40 ነበር ግርፋቱ፣ አትርፈው ስለገረፉት 41 ጊዜ ስግደት ይደረጋል። ስለዚህ 4ቷን ሰዓት ጠዋቷን 3 ሰዓት፣ ከዛ ቀኑ 6 ሰዓት ቀትር፣ ከዛ ደግሞ ከሰዓት የተባለው ተሰዓት 9 ሰዓት፣ ከዛ ደግሞ የመቃብር ሰዓት ወይም የነዋም ሰዓት ወይም ማታ ላይ ደግሞ ያለውን እንኳ ብናረግ 164 ይሆናል። ከዛ ውጭ እንደገና በቤተክርስቲያን ስትሰበሰቡ በቤተክርስቲያን ሆናችሁ የምታስታውሱ ካላችሁ ለካህይል እየተባለ 12 ጊዜ እንደገና በተባሪው በቀኝና በግራ የሚባላል 12 ጊዜ። እሱን ራሱ እንደው ዝም ብለን አምጥተን ወደ 4 አድርገን ብናመጣው እንኳን 48 ጊዜ ሊሆን ነው ስንወስደው። ይሄ የምላችሁ እንግዲህ እንዲገባችሁ ነው እንጂ ሙሉ ስርዓቱን አይደለም እየነገርኳችኋለሁ። ለማንኛውም ምን ልጸልይ ምን ልስገድ ላላችሁ ሰዎች ስርዓቱና ህጉ ይሄ ነው። ዳዊት መድገም፣ ውዳሴ ማርያም መድገም፣ የነቢያትን ጸሎት የተባለውን በየዕለቱ የተወሰነውን መድገም፣ ከ16ቱ ነቢያት የተቻለውን እያወጡ ማንበብ፣ መድገም ማለት ማንበብ ነው። ማንበብ መጸለይ ነው፣ ግን በተመስጦ በስነ ስርዓት በጸሎት ነው። ውዳሴ ማርያም ዋና ጸሎት ነው። አንቀጸ ብርሃንም ይጨመራል። ስለዚህ የየዕለቱን እየተደረገ በእንዲህ አይነት ሁኔታ ሕማማትን ታሳልፋላችሁ። ለዚህም ደግሞ እግዚአብሔር ይርዳችሁ። ያለ ድካም ያለ ደዌ ያለ መከራ እግዚአብሔር ለትንሣኤው ብርሃን ያድርሰን። በዓለማችን ላይ ያለውን ይህንን መከራ ሁሉ ገፎ ይውሰድልን። ስለዚህ እግዚአብሔር እሱ ከሰማይ ወረደ፣ ከድንግል ተወለደ፣ በ30 ዘመኑ ተጠመቀ፣ 3 ዓመት አስተምሮ ስለኛ መከራን ተቀበለ። መጻ ወሐመ ወበሕማማቲሁ አድኀነነ። መጣ ሰውም ሆኖ መከራን ተቀብሎ እኛን ልጆቹን በመከራው መከራችንን ወስዶ አዳነን። እናቱ አትለየን። ዓለምን ሰላም ያርግልን። የልባችሁ ይፈጸምላችሁ።
ለትንሣኤው ብርሃን ያድርሰን።